ለመሆኑ ለምትወዱት ሰው እስከምን ድረስ ትሄዳላችሁ? ሕይወታችሁን ትሰጣላችሁ ወይስ የሰውነታችሁን ክፍል ቆርጣችሁ ትለቅሳላችሁ? ዛሬ የምነግራችሁ ግን ስለ ፍቅር ብቻ አይደለም፣ ስለ ክህደት እንጂ፣ ስለ ርኅራኄ ብቻ አይደለም፣ ስለ ጨካኝነት እንጂ። አንዲት የዋህ ኢትዮጵያዊት ሚስት ለባሏ ስትል ከሞት ጋር ተጋፍጣ አንድ ኩላሊቷን ሰጥታ ከቀዶ ጥገና ክፍል በሰላም ወጣች። ገና የቁስሏ ሕመም ሳይሻላት ገና ከማደንዘዣው መንቃቷ ነበር። ነገር ግን ከሆስፒታል ስትወጣ የጠበቃት ነገር ከኩላሊት ሕመም በላይ ልቧን የሚሰብር መላ አካሏን የሚያደነዝዝ መርዶ ነበር። እስከ መጨረሻው አብራችሁኝ ቆዩ። ይህ ነገ በእናንተ ወይም በምትወዱት ሰው ላይ እንዳይደርስ ትልቅ ትምህርት አለው። አስቴርና ዳዊት በትዳር ለ10 ዓመታት ቆይተዋል። አስቴር ለዳዊት ሚስት ብቻ ሳትሆን መጠጊያና ጋሻውም ነበረች። ዳዊት በድንገት በሁለቱም ኩላሊቶቹ ሥራ ማቆም ምክንያት አልጋ ላይ ሲወድቅ የአስቴር ዓለም ተናወጠ። የእኔ ሕይወት ላንተ ይሁን ብላ ሌት ተቀን ስታስታምመው ቆየች። ዶክተሮች አስቸኳይ የኩላሊት ንቅለ ተከላ ካልተደረገለት ሕይወቱ ያልፋል አሏት። ተስማሚ ለጋሽ ፍለጋ ብዙ ደከሙ። ዘመድ አዝማድ ተጠየቀ፣ በገንዘብ ሊገዙ ሞከሩ፣ ግን አልተሳካም። በዚህ መሃል አስቴር አንድ ውሳኔ ወሰነች። የእኔ ኩላሊት ይሁን አለች። ቤተሰቦቿ አይሆንም፣ ገና ወጣት ነሽ፣ ነገ መውለድ አለብሽ፣ ጤናሽ ይታወካል ቢሏትም እሷ ግን ከእሱ ሞት የኔ መጉደል ይሻላል በማለት ለፍቅሯ መስዋዕትነት ለመክፈል ወሰነች። የቀዶ ጥገናው ቀን ደረሰ። አስቴርና ዳዊት ጎን ለጎን ባሉ አልጋዎች ተኝተው ወደ ቀዶ ጥገና ክፍል ሲገቡ ዳዊት የእሷን እጅ አጥብቆ ይዞ አስቴር፣ ይህን ውለታሽን በሕይወት ዘመን ያልረሳውም፣ አንቺ የኔ መልአክ ነሽ አላት። ያኔ አስቴር ያሰበችው ስለ ሕመሙ ሳይሆን ባለቤቷ ድኖ ወደ ቤቱ ስለሚመለስበት ደስታ ነበር። ቀዶ ጥገናው ለሰዓታት ፈጀ። እንደ ዕድል ሆኖ ንቅለ ተከላው ተሳካ። ዳዊት አዲስ ሕይወት አገኘ። አስቴርም በቀናት ውስጥ ማገገም ጀመረች። ሆኖም ግን ገና ከሆስፒታል አልጋዋ ሳትነሳ በዙሪያው ያሉ ሰዎች ፊት መቀያየር ጀመረ። ነርሶቹ በሐዘን ይመለከቷታል፣ ጓደኞቿ አይኖቿን ይሸሻሉ። አስቴር ግን ዳዊት ደህና ስለሆነ ነው ብላ በየዋህነት አሰበች። ከ5 ቀናት በኋላ አስቴር ለመውጣት ተዘጋጀች። ገና በዊልቸር እየተገፋች ወደ ውጭ ስትወጣ ግን አንድ የማታውቀውን ሴት ከዳዊት ጋር አየች። ዳዊት ከሆስፒታል የወጣው ከሷ ቀደም ብሎ ነበር። አስቴር ይህች ሴት ማን ናት ብላ ስትጠይቅ የተሰጣት መልስ ግን መብረቅ ሆኖ ወረደባት። ያቺ ሴት የዳዊት እውነተኛ ሚስትና የ2 ልጆቹ እናት ነበረች። ዳዊት ላለፉት 10 ዓመታት ከአስቴር ጋር ሲኖር ሚስጥራዊ ሕይወት ነበረው። ይባስ ብሎ ደግሞ ልክ ኩላሊቷን ተቀብሎ እንደዳነ ለዳዊት የቀረበለት የስደት ቪሳ ጸድቆለት ነበር። አስቴር ገና የቆሰለ ሆዷን ይዛ የሰጠችው ኩላሊት ሳይሻር ዳዊት ከአዲሷ ሚስቱና ልጆቹ ጋር ወደ አሜሪካ ለመብረር አየር ማረፊያ መድረሱን የሚገልጽ ደብዳቤ ደረሳት። ደብዳቤው ላይ እንዲህ የሚል ቃል ሰፍሯል። አስቴር፣ ስላደረግሽልኝ ሁሉ አመሰግናለሁ። ግን እኔ የምወደውና የምኖረው ለልጆቼ እናት ነው። አንቺ ኩላሊትሽን የሰጠሽው ለኔ ሳይሆን ለህሊናሽ ነው ብዬ አስባለሁ። ደህና ሁኚ። አስቴር በቆመችበት ደረቀች። የሰጠችው ኩላሊት ብቻ አልነበረም፣ ልቧም አብሮ ተቆርጦ የወጣ መሰላት። የሰጠችው ሕይወት ለሌላ ሴት ደስታ መሆኑን ስታውቅ ዓለም በፊቷ ጥቁር ሆነች። አስቴር በሆስፒታሉ ደጃፍ ላይ ቆማ በድንዜ ቀረች። በእጇ የያዘችው የፍቺ ወረቀትና የክህደት ደብዳቤ ከክብደቱ የተነሳ መሬት ላይ ወደቀ። በሆዷ ላይ ያለው ስፌት ማቃጠል ጀመረ። ነገር ግን የውስጥ ህመሟ ከውጭው ቁስሏ እጥፍ ድርብ ነበር። ዳዊት ከሌላ ሚስቱ ጋር አውሮፕላን ማረፊያ ሲደርስ አስቴር ግን ለብቻዋ ታክሲ ይዛ ወደ ባዶ ቤቷ አመራች። ታሪኩ ግን እዚህ ላይ አላበቃም። የዳዊት ክህደት በማኅበራዊ ሚዲያና በቤተሰብ ዘንድ ተሰማ። ብዙዎች ኩላሊቱን በሕግ አስመልሺ አሏት፣ አንዳንዶች ደግሞ ተበቀዩ ብለው መከሯት። አስቴር ግን ለወራት በዝምታ ታገለች። ከአልጋዋ ለመነሳት ጊዜ ወሰደባት። ነገር ግን አንድ ቀን በድንገት ተነሳች። አይኖቿን ጠረገች። ሕመሟን ወደ ጥንካሬ ቀየረችው። እኔ የሰጠሁት ኩላሊቴን ብቻ ሳይሆን ፍቅሬን ነው፣ ፍቅር ደግሞ ተመላሽ አይጠየቅም በማለት በራሷ ላይ ለመስራት ወሰነች። ዛሬ አስቴር የኩላሊት ሕመምተኞችን የሚረዳ ማኅበር አቋቁማ በሺዎች ለሚቆጠሩ ወገኖች ተስፋ እየሆነች ትገኛለች። ዳዊት አሜሪካ ከገባ ከ2 ዓመት በኋላ ሰውነቱ የሰጠችውን ኩላሊት መቀበል አሻፈረኝ በማለቱ በከባድ ስቃይ ላይ እንደሚገኝ ተሰማ። የሰው ልጅ ሥጋን ቢሰርቅም ሕሊናንና ፈጣሪን ግን ማታለል አይችልም። ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። ለማን መስዋዕት እንደምትሆኑ አስተውሉ። ፍቅር አይነ ስውር ቢሆንም አስተዋይነት ግን የግድ ያስፈልጋል።
ክህደት መጨረሻ አይደለም። የተከዳችሁ ሰዎች የሰጣችሁት ነገር ከእናንተ ማንነት እንጂ ከተቀባዩ ብቃት እንዳልነበረ እወቁ። ሕሊና አይረሳም። በሰው ስቃይ ላይ የሚገነባ ደስታ መሰረቱ አሸዋ ነው። ለመሆኑ እናንተ በአስቴር ቦታ ብትሆኑ ምን ታደርጉ ነበር? በዳዊትስ ላይ ምን አይነት ፍርድ ይገባዋል ትላላችሁ? ሐሳባችሁን በኮሜንት አጋሩን። ለሌሎችም ትምህርት እንዲሆን ሼር አድርጉት።